ዛሬም እንግዲህ በዝውውር ዜናዎች ተመልሰናል። ዛሬ በዝውውር ዜናዎቻችን ከቼልሲ ጋር፣ ከፒኤስጂ ጋር፣ ከሪያል ማድሪድ ጋር፣ ከማንቸስተር ሲቲ ጋር፣ ከአስቶን ቪላ ጋር፣ ከቶተንሃም ጋር እንደዚሁም ከማንቸስተር ዩናይትድ እና ጁቬንቱስ ጋር የተገናኙ የዝውውር ዜናዎች አሉን። አስቀድመን ከቼልሲ ጋር የተገናኘውን የዝውውር ዜና እንመልከትና ወደ ሌሎቹ እንቀጥላለን ማለት ነው። ፋብሪዞ ሮማኖ እንደገለጸው ከሆነ ኮሞ ከቼልሲ ትሬቮ ቻሎባን በ30 ሚሊዮን ዩሮ ለማስፈረም ዝውውር ለመጨረስ እየተቃረበ ነው ብሏል። ዝውውሩ ለማለቅ የተቃረበ ዝውውር ነው ይህ። ወይንም ደግሞ ቻሎባ ከቼልሲ ወደ ኮሞ የሚያደርገው ዝውውር አይቀሬ እንደሚመስል ነው እየተገለጸ ያለው። ስለዚህ ቼልሲ አንድ የሴንተር ባክ ተከላካይ ትሬቮ ቻሎባን ለኮሞ አሳልፎ ይሰጣል ማለት ነው። የቼልሲ የዝውውር እቅዶች የሚገርሙ ናቸው። ተጫዋቾችን በመሸጥ እንደዚሁም ደግሞ ብዙ ተጫዋቾችን በማምጣት እያሳየን ያለው ነገር አለ። አንጋፋ ተጫዋቾችን በቅርብ የሰማናቸው የዝውውር ዜናዎች ናቸው እና እንደዚህ አይነት ተጫዋቾችን በእድሜ የገፉ ተጫዋቾችን ከወጣት ተጫዋቾች ጋር በመደበላለቅ እንደዚህ አሪፍ ቲም የሚሆን ቲም ለመስራት እያሰበ ይመስላል ዣቪ አሎንሶ። እናም ከቼልሲ ጋር የተገናኘው የዝውውር ዜና ይሄና ሌላው ደግሞ አስቶን ቪላ እና ቼልሲ የሚመለከት ዜና ደግሞ አለን። እንግዲህ አስቀድመን እንደምናውቀው አሊያንድሮ ጋርናቾ ወደ አስቶን ቪላ የሚያደርገው አይቀሬ እንደሆነ ተመልክተን ነበረ። አሁን ፋብሪዞ ሮማኖ ሂር ዊጎ ብሏል፣ አሊያንድሮ ጋርናቾን ወደ አስቶን ቪላ ማለት ነው። ከዛ ውጪ ከፒኤስጂ ጋር የተገናኘ ዜና ደግሞ ፒኤስጂ ለሚኪ ጎትስ የዝውውር ጥያቄ እንዳቀረበ እየተሰማ ነው ያለው። ከጎትስ የአያክስ ተጫዋች ነው እና ፒኤስጂ ለዚህ ተጫዋች እጅግ በጣም ፍላጎት አለው። ስለዚህ ድርድሩ እንደቀጠለ ነው ያለው። ፒኤስጂ ሚኪ ጎትስን በእጃቸው የሚያስገቡ ይመስላሉ ማለት ነው። ከሪያል ማድሪድ ጋር ደግሞ ያለን የዝውውር ዜና ያን ዲያሞንዴን የሚመለከት ነው። ሪያል ማድሪድ ለዚህ ለኮት ዲቫሪያዊው አጥቂ ለያን ዲያሞንዴ ያቀረበው ጥያቄ አሁንም እየገፋ ነው። አልተወም፣ አላቋረጠም የዝውውር ሂደቱን። አርቢ ሌፕዚግ እስካሁን የመጨረሻውን ምላሽ አልሰጠም። ነገር ግን ሪያል ማድሪድ ይህንን ተጫዋች በእጁ የሚያስገባ ነው የሚመስለው። ጥርጥር በሌለው መልኩ በዚህ ክረምት ወደ ሪያል ማድሪድ ከሚቀላቀሉ ተጫዋቾች መካከል ያን ዲያሞንዴ አንዱ እንደሚሆን የሚጠበቅ ነው። ተጫዋቹም ያን ዲያሞንዴ ለሪያል ማድሪድ ፍላጎት አለው እና ወደ ሪያል ማድሪድ መሄድ እንደሚፈልግም የተጫዋች እንደተናገረ እየተገለጸ ነው የሚገኘው። ማንቸስተር ሲቲን በተመለከተ ከጄሬሚ ዶኩ ጋር የተያያዘ ዜና አለን። ማንቸስተር ሲቲ ይህንን የመስመር ተጫዋች በኢትሃድ ማቆየት ይፈልጋል። ስለዚህም ለዚህ ተጫዋች የረዥም ጊዜ ውል አዲስ ውል አቀርቦለታል። እንግዲህ በጄሬሚ ዶኩ እና በማንቸስተር ሲቲ መካከል ያለው ስምምነት በዚህ ውል ዙሪያ ያለው የመጨረሻ ሂደት ላይ ነው። ጄሬሚ ዶኩ ማንቸስተር ሲቲ ላይ ለረዥም ጊዜ የሚቆይ ተጫዋች ይሆናል ማለት ነው። ቶተንሃም ሆትስፐርን በተመለከተ ደግሞ ከክርስቲያን ሮሜሮ ጋር የተያያዘ ዜና አለን። ይሄ በተከላካይ ስፍራ ላይ የሚጫወተው ተጫዋች በኢንተር ሚላን በጣም እጅግ የሚፈለግ ተጫዋች ነው። በቃል ንግግር ወይም በቃል ስምምነት ዙሪያ ክርስቲያን ሮሜሮ እና ኢንተር ሚላኖች ስምምነት ላይ ደርሰዋል። የኢንተር ሚላንን
የቃል ስምምነት ክርስቲያን ሮሜሮ ተቀብሏል። ነገር ግን ውሳኔውን አልሰጠም። የመጨረሻ ውሳኔውን እኔ ቶተንሃምን እለቃለሁ ብሎ ውሳኔውን አልሰጠም። እንደሚለቅም ፍንጭ አልሰጠም። እንደዚሁም ደግሞ ኢንተር ሚላንን መቀላቀል እንደሚፈልግም ምንም ያለው ነገር የለም ይህ ተጫዋች። ነገር ግን በቃል ዙሪያ ተስማምተዋል የሚል መረጃ አለ። ማንቸስተር ዩናይትድን በተመለከተ ደግሞ ኤድዋርድ ካማቪንጋን፣ ይሄ የሪያል ማድሪድ አማካይ በማንቸስተር ዩናይትድ ክትትል ውስጥ ገብቷል እና ማንቸስተር ብዙ የመሃል አማካዮችን ማስፈረም ይፈልጋል ብለን አስቀድመን ያየነው ነገር ነው። አብዛኛው ማምጣት የሚፈልጋቸው ማንቸስተር ዩናይትድ ጋር በተገናኘ በዝውውር ላይ ያሉ ተጫዋቾች የመሃል አማካይ ናቸው። ማንቸስተር ዩናይትዶች እየተከታተሏቸው ያሉት ተጫዋቾች የመሃል አማካይ ናቸው። እንደሚታወቀው ደግሞ ማንቸስተር ዩናይትድ እጅግ በጣም መሃል አማካዩን ማጠናከር ይፈልጋል። ይህም የሆነው የካስሜሮን መውጣት ተከትሎ ነው። ከቼልሲ የመሃል አማካይ እንዳመጡ የሚታወቅ ነው። እንደዚሁም ደግሞ አሁን የሚፈልጓቸው አብዛኞቹ ተጫዋቾች የመሃል አማካይ ናቸው። ስለዚህ አሁንም ከሪያል ማድሪዱ ካማቪንጋ ጋርም የዩናይትድ ስም እየተነሳ ነው የሚገኘው። ዩናይትዶች በቅርብ እየተከታተሉት መሆኑ ተዘግቧል ማለት ነው። ጁቬንቱስን በተመለከተ ጁቬንቱስ የማንቸስተር ዩናይትዱን አጥቂ ጆሹዋ ዚርኪዝን ለማስፈረም ፍላጎት እንዳሳዩ እየተገለጸ ነው የሚገኘው። ጆሹዋ ዚርኪዚ አምናም እንዳየነው ብዙ የመሰለፍ እድሎችን አላገኘም። በዛ ላይም ደግሞ በጉዳት ነበረ የቆየው። አሁን ደግሞ ማንቸስተር ዩናይትድ ብዙ የአጥቂ ስፍራ ተጫዋቾች ስላሉት ጆሹዋ ዚርኪዚ ብዙ ጊዜን ማግኘት ስለሚፈልግ ከማንቸስተር ዩናይትድ ሊለቅ ከሚችሉ ተጫዋቾች መካከል አንዱ ነው። ጁቬንቱስ ደግሞ ለዚህ ተጫዋች ፍላጎት አላቸው ማለት ነው። ጁቬንቱሶች ይፈልጉታል። ጁቬንቱሶች ጆሹዋ ዚርኪዚ ላይ ከፍተኛ የሆነ ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነው። እናም ለዛሬ ያሉን የዝውውር ዜናዎች እነዚህን ይመስላሉ። ከቶትናም ጋር የተገናኘ ክርስቲያን ሮሜሮን የሚመለከት እንደዚሁም ከማንቸስተር ዩናይትድ ጋር የተገናኘ ኤድዋርድ ካማቪንጋን የሚመለከት፣ ከጁቬንቱስ ጋር የማንቸስተር ዩናይትዱን አጥቂ ጆሹዋ ዚርኪዝን የሚመለከት፣ ከሪያል ማድሪድ ጋር ያን ዲያሞንዴን የሚመለከት እንደዚሁ ድርድሩ መቀጠሉን የሚናገር ዜና ነበረ። ከፒኤስጂ ጋር በሚመለከት ደግሞ ፒኤስጂ የአያክሱን ወጣት ኮከብ ሚኪ ጎትስን ለማስፈረም ውይይት መጀመራቸውን ተመልክተናል። እንደዚሁም ደግሞ ከአስቶን ቪላ ጋር በተገናኘ አስቶን ቪላ የቸልሲውን አሌሃንድሮ ጋርናቾን ሂርዊጎ እንዳሉ ተዘግቧል። እንደዚሁም ደግሞ ከማንቸስተር ሲቲ ጋር በተገናኘ ማንቸስተር ሲቲ ጄሬሚ ዶኩን ለረጅም ጊዜ ኮንትራት ውል እንዳቀረበለትና ስምምነቱ የሂደቱ መጨረሻ ላይ እንዳለ ተመልክተናል። ሪያል ማድሪድን በተመለከተ እንደዚሁም ቸልሲን በተመለከተ ዛሬ የተመለከትናቸው የዝውውር ዜናዎች ናቸው። ቀጣይ እስከምንገናኝ እንግዲህ መልካም ጊዜ ከሁላችን ጋር